ሰላም ለእናንተ ይሁን ቅዱሳን፣ እንደምን አላችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የእግዚአብሔርን ቃል ከእናንተ አንድ ስፍራ እናያለን። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 18 ያለውን ክፍል አነባለሁኝ። እንደዚህ ይላል፣ የፊተኛውም ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል ይላል። አዲሱ መደበኛ ትርጉም NIV መጽሐፍ ቅዱስ እንደዚህ ይላል፣ የቀድሞ ነገር አታስቡ፣ ያለፈውን እርሱ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። አታስተውሉምን? አታስተውሉትምን? በምድረ በዳም መንገድ አዘጋጃለሁ፣ በበረሃም ወንዞችን ወይም ምንጭን አፈልቃለሁ ይላል። ይሄ ክፍል ጌታ ኢየሱስ ክርስቶስ እግዚአብሔር በነቢዩ በኢሳይያስ በኩል ለሕዝበ እስራኤል የተናገረው ትንቢት ቃል ነው። አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል ይላል። ሰው ልጅ በመሰረቱ አዲስ ነገር ፈላጊ ነው። ሁሉም ነገር አዲስ እንዲሆን ይፈልጋል። በየቀኑ አዳዲስ ነገር ሰው ልጅ ይፈልጋል። መጽሐፍ ቅዱስ አዲስ ነገር አደርጋለሁ ብሎ ስል በራሱ ተማምኖ ነው የሚናገረው። እግዚአብሔር በራሱ ተማምኖ ነው የሚናገረው። ነገር ግን አዲስ ነገርን ለመቀበል ወይም አዲስ ነገርን አደርጋለሁ ያለን እግዚአብሔር አዲስ ነገር እንዲያደርግልን ምን መሆን አለብን? ከኛ ምን ይፈልጋል? ይሄንን እናያለን። አዲስ ነገር እንዲሁ ዝም ብሎ አይሆንም። ከኛ እግዚአብሔር የሚፈልገው ነገር አለ። አዲስ ነገር ለማድረግ ከኛ የሚፈልገው ነገር አለ። ከኛ የሚፈልገው ነገር ምንድን ነው? የመጀመሪያውና አንደኛው አዲስ ነገር አደርጋለሁ ብሎ የተናገረን እግዚአብሔር፣ ትንቢት ቃል የተናገረን እግዚአብሔር አዲስ ነገር እንዲያደርግልን መጀመሪያውና አንደኛው የቀድሞ ነገር ወይም የጥንቱ ነገር መርሳት፣ የቀድሞ ነገር መተው ወይም የጥንቱም ነገር መርሳት፣ ያለፈው ነገርን መርሳት ይጠበቅብናል። ያለፈው ነገር፣ የጥንቱ ነገር፣ የቀድሞ ነገር መተው መርሳት ይፈልጋል። አለመርሳት፣ ያለፈው ነገር አለመርሳት፣ አለመተው እግዚአብሔር አምላክ ሊያደርግልን ወይም እግዚአብሔር አምላክ ሊሰራልን ያዘጋጀው ነገሮች ሁሉ እንዳይሆኑልን፣ እግዚአብሔር እንዳያደርግልን እንቅፋት ይሆናል። ለዚህ ያለፈው ነገር ብዙ ነገር አለ። ክርስቶስ ኢየሱስ ካመንን በኋላ የትላንትናው ሕይወት፣ የትላንትናው ጉዞ፣ የትላንትናው አስተሳሰብ ክርስቶስ ኢየሱስን ከማመናችን በፊት የነበረን ነገር በሙሉ መተው አዲስ ነገር ወደሚያደርገው ወደ እግዚአብሔር እስከመጣን ድረስ ያንን ነገር መተው ይፈልጋል፣ መርሳትን ይፈልጋል እግዚአብሔር ከኛ። ያንን ካልረሳን፣ ለምሳሌ ያህል ቂም ያለን ሰዎች ይቅርታ ከተጠያየቀን በኋላ፣ ከሰው ጋር የተጣላን ሰዎች ይቅርታ ከተጠያየቀን በኋላ መተው ያስፈልጋል። የትላንትናው ነገር ማሰብ፣ የትላንትናው ነገር ማሰላሰል፣ የትላንትናው ነገርን እነሆ እንደገና ማንሳት መጽሐፍ ቅዱስ አይፈቅድም። መጽሐፍ ቅዱስ በቀላል አማርኛ በዚሁ ክፍል ላይ በ1980 እትም ላይ በዚሁ በትንቢተ ኢሳይያስ 43 ቁጥር 18 ላይ እንዲህ ብሎ ይናገራል። እግዚአብሔር ግን እንዲህ ይላል፣ ባለፉት ድርጊቶች አትመኩ፣ ከዚህ በፊት የሆነው ነገር በማሰላሰል ጊዜ አታጥፉ። ተውት ነው። ባለፈው ነገር፣ በትላንትናው ድርጊት፣ በተደረገው ነገር አትመኩ። ከዚህ በፊት ደግሞ የሆነው ነገርን በማሰላሰልና በማሰብ ጊዜን አታጥፉ ይልና ይልቅ እኔ ወደፊት በማደርገው አዲስ ነገር የማደርገውን አዲስ ነገር ጠብቁ፣ እርሱም በመፈጸም ላይ ስለሆነ አሁን ማየት ትችላላችሁ ይላል። ያለፈው ነገርን ምን አድርጉ? እርሱ መርሳትን ይጠይቃል። ያለፈውን፣ የቀድሞውን፣ የጥንቱ ነገር መተው
ይፈልጋል እግዚአብሔር ከኛ። ሁለተኛ እግዚአብሔር አምላክ አዲስ ነገር አደርጋለሁ ብሎ ከተናገረ ያ የተናገረን እግዚአብሔር በሕይወታችን አዲስ ነገር እንዲያደርግልን ሁለተኛ ከኛ የሚጠብቅብን ነገር እርሱ አሁን ይበቅላል ብሏልና ያ የተናገረውን እግዚአብሔር አሁን ይበቅላል ብሎ የተናገረውን እግዚአብሔርን ማመን በእርሱ እምነትን ማድረግን ይፈልጋል። አሁን ይበቅላል፣ አዲስ ነገር አደርጋለሁ እርሱም ይላል። እርሱም አሁን ይበቅላል። እንዲህ የሚናገር አሁን ይበቅላል፣ እኔ አሁን አበቅላለሁ፣ እኔ አሁን አደርጋለሁ፣ እኔ አሁን እሰራለሁ ብሎ በተናገረው በእግዚአብሔር ማመንን ከኛ ይጠብቃል። ያ ማለት በሚያደርግልን ነገር ላይ ሳይሆን በሚያደርገው ላይ ማመን፣ እርሱም እግዚአብሔር በመፈጸም ላይ ስለሆነ ማመን ያስፈልጋል። በሚያደርግልን ነገር ላይ ሳይሆን በሚያደርገው። ለምሳሌ እግዚአብሔር አምላክ በቀላሉ መኪና እሰጣለሁ ብሎ ከተናገረ መኪና ላይ ሳይሆን ማመን በሚመጣው ሊሆን ባለው ሊደረግን ሊሰጠን ባለው መኪና ላይ ሳይሆን መኪናን እሰጣለሁ ብሎ በተናገረው ማድረግ፣ መስራት፣ መፍጠር፣ ማበጃጀት በሚችለው በእግዚአብሔር ማመን ያስፈልጋል። ከኛ የሚጠበቅብን ይሄ ነው። እግዚአብሔር አዲስ ነገር አደርጋለሁ ብሎ ካለ አደርጋለሁ ብሎ የተናገረውን ቃሉን በማሰላሰል ብቻ ጊዜ ማሳለፍ ሳይሆን በተናገረው በእግዚአብሔር ማድረግ በሚችለው፣ መስራት በሚችለው፣ መፍጠር በሚችለው፣ አዲስ ነገርን ማምጣት በሚችለው በእግዚአብሔር ማመንን ከኛ እግዚአብሔር ይጠብቃል። እግዚአብሔር እንደሚያደርግ ለማሳመን ማረጋገጫ ያቀርባል። እዛው ክፍል ላይ ምን ይላል? አታውቁትምን ይላል። አታስተውሉትምን? አታስተውሉትምን ይላል። እስራኤልን ሕዝብ በምድረ በዳ መንገድን አዘጋጃለሁ፣ በበረሃም ምንጮችን ወይም ወንዞችን አፈልቃለሁ ብላ አታውቁምን? አታውቁትምን? አታስተውሉትምን ይላል። ይሄ ቀላል ቃል አይደለም። አስታውሱ፣ እወቁ። እኔ እኮ በምድረ በዳ መንገድን አዘጋጅቻለሁ፣ ደግሞ በበረሃ ምንጮችን ወይ ወንዞችን አፈልቃለሁ፣ ደግሞም አፈልቄአለሁ። ትላንትና እንዴት እንደምሰራ አይታችሁኛልና አሁን ደግሞ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። እንዲህ በሚናገር በእኔ እመኑ ነው እግዚአብሔር የሚለው። ጌታ ስሙ የተባረከና የተመሰገነ። ከኛ የሚጠበቅብን ነገር በተናጋሪው አዲስ ነገር አደርጋለሁ ብሎ በተናገረው ጌታ ማመን ከኛ ይፈልጋል። ሶስተኛውና የመጨረሻው አዲስ ነገር አደርጋለሁ ብሎ የተናገረው እግዚአብሔር አዲስ ነገር እንዲያደርግልን ከኛ የሚፈልገው ነገር የሚያደርገውን እኛ ልንመሰገን ሳይሆን ራሱ ሊመሰገንበት እንደሆነ ማወቅ ይፈልጋል። አዲስ ነገር የሚያደርገው እኛ ልንመሰገን ወይም እኛ ልንመካ ሳይሆን ራሱ እግዚአብሔር ሊመሰገን እንደሆነ ማወቅ ያስፈልጋል። እዛው ክፍል ላይ ምንድነው? ቀብሮች ሰጎኖች ያከብሩኛል ይላል። እግዚአብሔር ስሙ ይባረክ። ራሱ እግዚአብሔር አድርጎ ሊመሰገን፣ ራሱ እግዚአብሔር አድርጎ ሊከብር፣ ለክብሩ፣ ለታላቅነቱ፣ ለኃያልነቱ፣ ለጌትነቱ ራሱ አምላክነቱ ሊገልጥ ነው እንጂ የሚያደርገው እኛ ልንመሰገን፣ እኛ ልንኮራበት፣ እኛ በትዕቢት ልንወጠር አይደለም። ምክንያቱም አድራጊው እግዚአብሔር ራሱ ሊመሰገን እንደሚያደርግ ማወቅ ያስፈልጋል። ቢደረግ ቢያደርግ ቢሰራ ቢያመጣ አዲስ ነገር እግዚአብሔር ቢያደርግ ራሱ ሊከብርበት እንደሆነ ለእኛ ክብር ሳይሆን ለራሱ ክብር እንደሆነ ማወቅ ይፈልጋል። ያ ካልሆነ በእኛ ውስጥ ሌላ ነገር ካለ አዲስ ነገር ቢደረግልኝ እግዚአብሔር ያነ ትላንትና አዲስ ነገር አድርጋለሁ ብሎኛልና ያንን ቢያደርግልኝ
እንዲያና እንዲህ አደርጋለሁ እንዲና እንዲህ ይሰራለሁ የሚል ነገር በልባችን በውስጣችን ለእግዚአብሔር ክብር የማይሆን ነገሮች ሁሉ ካሉ አዲስ ነገር በእኛ ሕይወት ላይ ለእኛ እግዚአብሔር እንዳያደርግልን እንቅፋት ይሆንልናል። ስለዚህ እኛ ነገሩ ገና ሳይሆን ቢሆንልኝ እንዲህ እሆናለሁ፣ አደርጋለሁ፣ አስቀናለሁ እንላለን። ይሄ እግዚአብሔር አምላክ አደርጋለሁ ብሎ የተናገረው ቃል በሕይወታችን እንዳይፈጸም ይከለክላል። ከዚህ የተነሳ ነገሮቹ የተባለልን ነገር የገባልን ተስፋ ሁሉ እስከሚፈጸምልን ድረስ እንቅፋት ሆኖ ያዘገያል። ስለዚህ ይከለክላል፣ ያቆያል። ስለዚህ ምን መሆን አለብን? እግዚአብሔር አምላክ አዲስ ነገር አደርጋለሁ ብሎ የተናገረው ራሱ ሊከብርበት ነው፣ ራሱ ሊተልቅበት ነው። እግዚአብሔርን አመሰግናለሁ፣ አመልከዋለሁ የሚል አመለካከትና እምነት በውስጣችን ሊኖረን ይገባል። እግዚአብሔር አዲስ ነገር የሚያደርግልን ለእኛ ክብር ሳይሆን ለራሱ ክብር ነው። ራሱ ከብሮ ያከብረናል፣ ራሱ ተልቆ ያተልቀናል፣ ራሱ ከፍ ብሎ እኛም ከፍ እንድንል ያደርገናል። ስለዚህ እግዚአብሔር አዲስ ነገር እንዲያደርግልን ከኛ የሚጠበቅብን ነገር የቀድሞ ነገር መርሳት፣ ጥል ቢሆን፣ ጥላቻ ቢሆን፣ ክፋት፣ አመፅ ቢሆን ያንን ሁሉ የበደሉን ያሳዘኑን ሰዎችን በሙሉ በይቅርታ ከተደረግን በኋላ መተው። ሁለተኛ አዲስ ነገር አደርጋለሁ ብሎ በተናገረው በአድራጊው በእግዚአብሔር ማመን። ሶስተኛ የሚያደርገው አዲስ ነገር ሁሉ እኛ ልንመሰገን ሳይሆን ራሱ ሊከብርበት እንደሆነ ማወቅ ከኛ ይፈልጋል። እግዚአብሔር ቃሉን ይባርክልን። ተባረኩልኝ።